አሰብ ላይ አሳምተ በላይ መስላል ሄደ ወይ አሳ ብቻ እሬቻ ራሱን እናከብራለን እዛ ሄደን እሬቻ እናከብራለን እዛ ሰላም ተዋት ክብራት ተካተልቲና ፖፕኒስ ከዓብድ ሐመድ ዛኸም ለቻናልና ሐደሽ እንትኸንኩም ላይክ ሰብስክራይብ በመግባር ጀምሩ ለሞን ከምትሉም ሐደሽን ትኩሳት ዛዕባታት ናባኹም ከልብልና ሰናይ ምክታል ለምሳሌ ኤርትራን ብትወስድ በጀነሬተር ነው መብራት የሚበራላት ዘንድሮ አሁን በዚህ 2018 እንደዚህ yes ጀነሬተር ነው የሚበራላት ምን አለበት ጀነሬተሩን ከአብቹ ጋር ተነጋግረህ እኮ አንተ እኛ መብራት አውጥተናልኛ መብራታችሁን ስጡልኛ እኛ ደግሞ እናንተ ደግሞ ይሄን ተጠቀሙበት ብንባባል እኮ እኔ ምን እንደምመኝ ታውቃለህ እንደው ፈጣሪ ሰላም አድርጎት ሁሉንም ነገር ኤርትራ እንደ ኢትዮጵያ ሆና በቃ አንድ ሁነን የሆነ አንድ ክልል ምንም እኮ ማለት አይደለም አገር ሄድ እስከ ተቀየረ ድረስ እኛ ወንድማማቾች ነን ብዙ ኤርትራውያን ተጋብተዋል ብዙ ኤርትራውያን በኑሮ አብረው ኑረዋል ብዙ ኤርትራውያን በቢዝነስ ኮላቦሬት አድርገው እየሰሩ ነው ያሉት ገብቷል አይደለ ያንን መጥፎ ነገር ሌላውን መጥፎ ነገር ከውስጣችን አውጥተን አንድ ሆነን ሰላም ሆነን የምናስመልስበትን ነገር ብንፈጥር ጥሩ ነው አይ ቲንክ ዛንዚባርና ታንዛኒያ ናቸው እንደ ክልል ነገር ሆና ዛንዚባር ደሴት ነገር ናት ከዛ ደግሞ ታንዛኒያ ያለ ኦልሞስት በአንድ ፓስፖርት ምናምን ነው የሚንቀሳቀሱት እንደዛን ነገር ቢፈጠር በቃ ሰላማዊ የሆነ ግንኙነት ታስታውሳለህ አንዴ እኮ ሰጣሃለሁ ብሎት ነበር እኮ ይሄን ሀገር እኮ እንደ ልጄ ብዙ ነገር ነበር ያው ያኔ ያለፈ ነገር ስለሆነ አንመልሰውም ነገር ግን እንደዛን ነገሮች እንዲመጡ ይሆናል ብለህ ታስባለህ ኢትዮጵያና ኤርትራ አንድ ሀገር ይሆናሉ ብታምናለህ አትጠራጠር በጉልበት ባይሆን የኔ ምርጫ ትንቢት ነው ምንድነው ትንቢት አይደለም በጉልበት ባይሆን የኔ ምርጫ ነው በእርግጠኝነት ግን ጋሼ በሰላማዊ መልኩ ነገሮችን ይጨርሳል ካልጨረሰ ግን አገሬ መንሱርን በፈለገችበት ሰዓት ለመሄድ ዝግጁ ነኝ ለምንም እናከብራለን እዛ ሄደን ይገርማል እንደ አንተን የት እሬቻ ቀይ ባህር ላይ እሬቻ ይከበራል አንድ ቀን በሰላማዊ መልኩ አትጠራጠር ይሄንን እንሄዳለን ኢንሻአላህ በዚህ ልዝጋው ትጨምራለህ በቃ ይበቃኛል ምንም ሌላ ስለወደ የምትለው ነገር የለም ስለአሰብ እናገኘዋለን ምንም አትጠራጠር ይሄን መመለስም አለበት ይመለሳልም በሰላማዊ መልኩ ነው የሚመለሰው እኔ የምፈልገው እሱ ያንተም ብቻ አይደለም እስቲ ለህዝቡ ታዲያ ምን መልእክት ታስተላልፋለህ በዚህ ጉዳይ በተቻለ መጠን ነገሮችን በስምምነት መጨረስ የምንችልበትን ነገር ብንፈጥር ጥሩ ነው ገፍቶ የሚመጣ ነገር ካለ ግን ቅድም ያልኩህ ነገር ነው ጋሼ አሜሪካ አገሯን የምትጠብቅበትን ቴክኖሎጂ አምጥቶልሃል ለምን ካንተና ከኔ የሚሰበስበውን ገንዘብ ለአገር ነው የሚያውለው የሚያሸሽ መንግስት አይደለም የሚሰርቅ መንግስት አይደለም አገሩን የሚለውጥ መንግስት ነው ያለንኛ አሁን ያ ሰላቴው 30 ግጄ ሰላትን ሲጨርስ ለአብይ ነው ዱዓ ማረገው ምንድነው የምትለው እድሜውን አላህ እንዲሰጠው እድሜ ብቻ ነው ለሱ የምመኝለት ለምን በህይወት ካለና እቺን አገር እንዴት አርጎ ሊለውጣት እንደሚችል ስለማቅ ድሮ ቀድሜ ስለተረዳው አዲስ አበባ ተቀይራለች ውይ ተቀይራለች ብቻ ሶፊ ምን ጥያቄ አለው ምን ጥያቄ አለው እኔ ነጭ ልብስ ለብሼ እኮ አዋራ ሳይነካኝ ወጥቼ የምመለሰው አሁን ነው ምናልባት አንተ የምትኖርበት ኮሪደር ገብቷል ልትለኝ ትችላለህ ብዙ ቦታዎች ላይ የተሰሩ ቦታዎች ላይ ዘ ሴም ስቶሪ ተቀይራለች ይሄም ደግሞ የሆነው የአብይ ከላይ ሆኖ ፕራይም ሚኒስቴሩ ልንገርህ እኔ ውጭ ሀገር እሄዳለሁ ውጭ ሀገር ሄጄ 15 ቀን አንድ ወር ቆይቼ ስመለስ እውነቴን ነው የምነግርህ ቤቴ የቱ ጋር እንደሆነ ሁሉ የሚጠፋብኝ ጊዜ አለ በለውጡ የተነሳ ማለት ነው ይሄ ነገር የተፈጠረብኝ የት ነው ዱባይ ነበር ዱባይ ድሮ በጣም መመላለስ ነበር እና ዛሬ ሄጄ ከወር በኋላ ከሁለት ወር በኋላ ዱባይ ሲሄድ ሌላ ዓለም ነው ሆኖብኝ በሆነች ቀን ህንጻ ያበቅላሉ በቃ የሆነች ነገር ትፈጠራለች ይሄ ደግሞ ምንድነው አዳነች አቤቤን ታውቃታለህ ክብርት ከንቲባዋ ሰውየው እንቅልፍ የለውም አገር ለመቀየር እንደኔ የሚወዱትና እምነት የጣሉበት ትውልድ ስላሉ የዛ ትውልድ ጉዳይ አስተኛው የሱ አለመተኛት ደግሞ እመቴና አስተኛቸው እውነተኛ ገንዘብ ተሰብስቦ ስራ ላይ ማዋሉን የምታየው እኮ በዚህ ነው ለነገሩም ሌሊት ላይ ብትወጣ ሌሊት ወንበዴ ሰካራም ምናምን አታገኝም የሚሰሩ ሰዎች ታገኛለህ እንዴ እኔ እኮ የሥራ ባል ተቀይሯል ላይቭ ላይ ገብቼ እንደዚህ ሞባይል እንደዚህ ይዤ ከተማ ውስጥ ዞራለሁ ድሮ ሞባይል ይዘህ መዞር አትችልም ወክ ማድረግ አትችልም ልንገርህ እኔ ኮሪደር እኔ የምኖርበት ሜን ሮድ የሚባል ቦሌ ሮድ ላይ ዋናው ቦታ ላይ ነው ፕሬዝዳንቶች የሚመላለሱበት ሰፈር ነው የምኖረው አልহামዱሊላህ እዛ ሰፈር ላይ እኮ ሰው ባለስልጣንም ይሁን የመንግስት ሰራተኛ የግል ሰራተኛ 11 ሰዓት ስራውን ጨርሶ ቤቱ ሲገባ ከቤት አይወጣም አንደኛ ጨለማ ነው ሞባይል ስርቆት ይፈራል በሽተኛ ይሆናል ዛሬ እኮ ጤንነቱ የተጠበቀ ትውልድ ነው የኔ ፕራይም ሚኒስተር የፈጠረልህ
ስለዚህ ይሄን ከመውደድ ምን የሚያልፍ ነገር አለ? ልጆቹን ይዞ ባለቤቱን ይዞ ቱታቸውን ለብሶ ወክ ሲያረጉት ያለ ጤንነቱን ጠብቆለታል ማለት ነው። ከዚህ በኋላ በደም ግፊት ሌዚ እስካልሆንክ ድረስ በሰውነት በመወፈር እንደዚህ አይነት በሽታዎችን ከሀገር ውስጥ እያጠፋ ነው እኮ ይሄ ሰው ወክ በማድረግ። በነገራችን ላይ 1 ሰዓት ወክ አረክ ማለት 30 ደቂቃ ወክ አረክ ማለት ምን ያክል ለጤንነት ከባድ ነገር እንደሆነ አስበው። ለምን ቀኑ ሙሉ ስራ ላይ የሚውል ሰውነት ቤት ገብቶ ይተኛል ድሮ። አሁን ግን ቢያንስ ወክ አድርጎ ተመልሶ ይመጣል። ያን ነገር ደግሞ በምታይበት ሰዓት አብቹን ማንገስ ብቻ አይደለም፣ ነፍስህን ብቻ አይደለም፣ ሌላም ነገር ካለ ትሰጠዋለህ። በጣም ጥሩ። ከሰሞኑ አጀንዳ አለ የአሰብ ወደብ ምን አልክ? ይመልሳል። አብቹ ይመልሰዋል። ምንም አትጠራጠር። በድርድርም ቢሆን በምንም ቢሆን አሁን እኮ ብዙ ሰዎች ያልተረዱት መከላከያ ሰራዊት ያለበት ሌቭል አያውቅም ሰው። እኔ በአካልም ሂጄ ጎብኝቼ ያውቃለሁ። ይሄ ምንድነው ደብረ ዘይት ያለውን አውሮፕላን የሚነሳበት ምንድነው አየር ኃይል ግቢ አየር ኃይል ግቢ ጎብኝቼ ያውቃለሁ። አሜሪካ ላይ ያሉት ነገሮች እኮ እኛ ጋር አሉ ጋሽ።